ዖፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። 7 ወንዶች 3 ሴቶች ልጆች ተወልደውለት ነበር። ኢዮብ በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅና ባለጸጋ ሰው ነበር። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 5,000 ጥማድ በሬ፣ 500 እንስት አህዮች ነበረ። እጅግ ብዙም ባሪያዎች ነበሩት። ከዕለታት በአንዱ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኳት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋት የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያው ያሉትን ሁሉ አላጠርክለትምን? የእጁን ሥራ ባርከለታል፣ ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ። የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅንም ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም። ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎችንም በላች። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ ባሪያ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋን ጣሉ፣ ወሰዷቸውም። ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላው መጥቶ ወንዶችና ሴቶች ልጆችን በታላቅ ወንድማቸው ቤት ይበሉና የወይን ጠጅንም ይጠጡ ነበር። እነሆም አውሎ ነፋስ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታው፣ በብላቴኖቹ ላይም ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይም ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያው መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሣ፣ የእግዚአብሔር ስም ፈጽሞ የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም የስንፍናን ነገር አልሰጠም። ከዚህም በኋላ እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ያለ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለ። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው አለ። ሰው ያለውን ሁሉ ስለ ሕይወቱ ይሰጣል፣ ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጥፍር ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትህን ይዘሃልን? እግዚአብሔርን ስደብና ሙት አለችው። እርሱ ግን አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ አላት። ከእግዚአብሔር እጅ መልካሙን ነገር ተቀበልን፣
ክፉን ነገርስ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። 3 የኢዮብ ወዳጆችም ይህን የደረሰበትን ነገር ሁሉ ሰምተው ከየሀገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሹሃዊው በልዳዶስ፣ ነዕማታዊው ሶፋር ነበሩ። ከሩቅም ሆኖ ባዩትም ጊዜ አላወቁትም፣ ድምፃቸውንም አሰምተው አለቀሱ። እያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ወደ ራሳቸውም ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። ሕመሙም እጅግ የበዛ እንደነበር አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም። ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህ አለ፣ በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነችባቸው ሕይወት ለምን ተሰጠ አለ። ቴማናዊው ኤልፋዝም መለሰ እንዲህም አለ፣ እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየው ኃጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ በማለት የደረሰበትን መከራ በኃጢአት ጠንቅ መሆኑን ተናገረ። በልዳዶስና ሶፋርም በየተራ እየተናገሩ ወቀሳን አበዙበት። የደረሰበት መከራ በስውር ኃጢአተኛ በመሆኑ እንደሆነ በመክሰስ አላቋረጡም። ኢዮብም እንዲህ አላቸው፣ እናንተ ሁላችሁ የምታደክሙኝ አጽናኞች ናችሁ። በቃላችሁ የምታደቁኝ እስከ መች ነው? እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ በሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ አለ። ይህንንም በማለት በእግዚአብሔር ላይ ያለውን መታመን መሰከረ። ነገር ግን ኢዮብ እግዚአብሔርን ሊሞግት እየፈለገ እርሱን ወዴት እንዳገኘው ምነው ባወቅሁ፣ ወደ ተቀመጠበትም ስፍራ ምነው በደረስኩ፣ በፊቱም ሙግቴን አዘጋጅ ነበር፣ አፌንም በማስረጃ እሞላው ነበር። የሚያደምጠኝ ምነው በኖረልኝ፣ እነሆ የእጄን ምልክት ሁሉ የሚችል አምላክ ይመልስልኝ። ከባላጋራዬ የተጻፈ የክስ ጽሑፍ ምነው በተገኘልኝ አለ። 3ቱ ባልንጀሮቹም ለኢዮብ ከመመለስ ዝም ሲሉ ኤሎሂ የተባለ አንድ ወጣት ሰው ከእግዚአብሔር ይልቅ ራሱን ጻድቅ ያደረገ መስሎት ኢዮብን በሚገባ መልስ ያላገኙለትን 3 ባልንጀሮቹን ተቆጣ። ኤሎሂም ኢዮብ እስከ ፍጻሜ ድረስ ምነው በተፈተነ ኖሮ፣ እርሱ እንደ ክፎች መልሷልና በኃጢአቱም ላይ ዓመፅን ጨምሯልና በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና ብሎ ኢዮብን ገሰጸ። ከዚህም በኋላ እግዚአብሔር በአውሎ ነፋስ ሆኖ ለኢዮብ መለሰ፣ እንዲህም አለ፣ ያለ እውቀት በሚነገር ቃል ምክርህን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሠረትሁ ጊዜ አንተ ወዴት ነበርህ? ታስተውል እንደሆን ተናገር። የምድርን ዳርቻ ይይዙ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድክ ጀምሮ ማለዳን አዝሃልን? ለወገግታም ስፍራን አስተዋውቀኸዋልን? ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚያደርሰውን ጎዳና ታውቅ ዘንድ የብርሃን መኖሪያ መንገድ ወዴት ነው? የጨለማውስ ቦታ ወዴት አለ? በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደ ማን ነው? መባረቅት ሄደው እነሆ እዚህ አለን ይሉ ዘንድ ልትልካቸው ትችላለህን? በውስጡስ ጥበብን ያኖረ ለሰውስ ልብ ማስተዋልን የሰጠ ማን ነው? በውኑ የሚከራከር ሰው ሁሉ ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት ብሎ የሰው ልጆች የሚቸገሩባቸውን ምስጢሮች የሚያውቅ ፈጣሪ መሆኑን አስረዳ። ኢዮብም ሁሉን ቻይ እግዚአብሔር ካወቀ ይበቃኛል በሚል ከብስጭቱ አርፎ እንዲህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ እውቀት ምክርን የሚሰውር ማን ነው?
ስለዚህ እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬአለሁ። መስማትንስ በጆሮ በመስማት ሰምቼ ነበር። አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬም እጸጸታለሁ። ኢዮብም ምንም የመከራውን ምክንያት ባያስተውል በጠቢብ አምላኩ በመታመን ሊታገስ በቃ። እግዚአብሔርም ይህንን ቃል ለኢዮብ ከተናገረ በኋላ ቴማናዊው ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለ እኔ አልተናገራችሁም። ቁጣዬ በእናንተና በሁለቱ ባልንጀሮች ላይ ነዷል። አሁን እንግዲህ 7 ወይፈኖችንና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ፣ የሚቃጠልንም መሥዋዕት ስለ ራሳችሁ አሳርጉ። ባሪያዬም ኢዮብ ስለ እናንተ ይጸልያል አለው። እነርሱም ሄደው እግዚአብሔር እንዳዘዘው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ቀድሞም ያውቁት የነበሩት ሁሉ ወደ እርሱ መጡ፣ በቤቱም ከእርሱ ጋር እንጀራን በሉ፣ ስለ እርሱም አዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ሆኑለት። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም። ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜ ጠግቦ ሞተ። ይቆየን። ወስብሐት ለእግዚአብሔር።